ልቤ በፍቅር ስለቀለጠ። መጽሐፈ ሳሙኤል ቀዳማይ ምዕራፍ 30 ከቁጥር 1 ጀምሮ ደርሳችሁበት እንደሆነ አብረን እናነባለን። የጌታችን ቃል ሲነበብ እንዲህ ይላል። በጌታ በኢየሱስ ስም አነባለሁኝ። እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጺቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጺቅላግ ላይ ዘምተው ነበር። ጺቅላግንም መተው በእሳት አቃጥለዋት ነበር። ሴቶቹንና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበር። ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸው ወንዶችና ሴቶች ልጆቻቸው ተማርከው አገኙ። ዳዊት ከእርሱ ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶች ኢዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢጊያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝብ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ዳዊትም የአቢሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊትም የነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህም ምርኮን ትመልሳለህና ፍለጋቸውን ተከተል። በጣም ሰፊ ሐሳብ ነው። በጣም አንተን አልልም፣ ግን ባለን ትንሽ ደቂቃ የቀረ አላችሁ ብዬ ነው ማከፍላችሁ እና ቼክ አድርጉ። የቀረ አለ ልላችሁ ነው የመጣሁት። ቤት ውስጥ እንደዛ አይደል? የለም ሌላ ሞክር እስኪ የቀረ ካለ። ሁሉም ነገር ሲጠፋፋ ቁልፍ ስንጥል የቀረ አለ፣ የሆነ ነገር ሲያልቅ ምናምን የቀረ አለ፣ እጃችን ላይ ብዙ ነገር ሲያልቅ ካሽ ሲያጥረ ምናልባት የቀረ ይኖር ባንክ ዲፖዚት የሆነ ቼክ አድርጉ ይባላል። ዛሬ ደግሞ እኔ ደግሞ በጣም በእርግጠኝነት ልነግራችሁ ነው የመጣሁት የቀረ አለ። ጥያቄ ሳይሆን ያለው የምነግራችሁ ዛሬ ደግሞ እኔ ማስታወስ ነው። አይ ምናልባት ረስተን ነው እንጂ አለኩ ልላችሁ ነው። በፊታችሁ ይቆም አለ። ይኸውላችሁ ዳዊትን ስናስታውስ ቶሎ ልንገራችሁ። እዚህ ቤት ደስ የሚል የጌታ እጅ አለ። በጣም ደስ ብሎኛል። ዳዊትን ስናስታውስ የጎልያድን መውደቅ አይደል? ዳዊት ሲባል ምን ነው ትዝ የሚላችሁ? ጎልያድን መታ እኮ ነው። ዳዊት ምን ነው ትዝ የሚላችሁ? አንበሳውን ቦጫጨቀውና ድብን መታ እና በቃ ዝም ብሎ የጀግንነት ታሪክ ነው በዳዊት ህይወት ውስጥ ሁሉ ጊዜ የምናስበው። እግዚአብሔር እንዴት ዳዊትን እየረዳ እያገዘ እንዳለ በጣም የሚያስደንቅ እና ግን እንደሱ ባሉ የድል ታሪኮች የታጀበ ህይወት ብቻ አይደለም ያለው ዳዊት። ስሙኝማ፣ እግዚአብሔር ዳዊትን ገና ብላቴና ሆኖ ንጉስ ነህ አለው። እጁን ሳያወጣ እጁን ሳያነሳ እኔ ልንገስ ሳይል በወንበሩ ላይ ሳኦል እየነገሰ እግዚአብሔር ግን እኔ ንጉስ አለው። ስለዚህ ህዝቤን ትመራልኛለህ፣ ከፊት ትሆናለህ ብሎት ከዱር እና በጎቹን ከሚጠብቅበት ቦታ አስጠርቶ የንግስና ዘይት አፈሰሰበት። ሆነለት እና እግዚአብሔር ታምር አደረገ በህይወቱ። ድንቅ ሆነ እና ከዛ ነው የምታውቁት እንግዲህ ጎልያድ ቢወድቅ ከዛ በኋላ ነው። ብዙ በዳዊት ህይወት ውስጥ አስደናቂ ታሪኮች ነበሩ። ግን እንደዛ አልቀጠለም። የመጣው ቅባት እግዚአብሔር የፈለገው ፕሮግራም ዳዊትን ወደ ወንበሩ እንዲያመጣ ሰው በሚያውቀው መንገድ አልመራው። ወደ ወንበር ለመምጣት ጋሻ ጃግሬ ሆነ። በቃ እየቀረብኩ ነው ሲል ለካል የሚርቅበት መስፈንጠሪያ ነው። ከጋሻ ጃግሬነት ወደ በረሃ ነው የተሰደደው። በጣም ወደ ወንበር ቀረብኩ ሲል በጣም አራቀው እግዚአብሔር። ምድረ በዳ ላከው። እንደምታውቁት በየዋሻው በየገደላ ገደሉ ቆየ። ግን እዛ መኖር ለህይወቱ በቂ ስፍራ ስላልነበረው ምቹ ስላልሆነ ወደ ፍልስጤም ሀገር ሸሸ ይላል ዳዊት። መጽሐፍ ቅዱስ እኮ ነው የሚነግረን። ዳዊትን እኮ ያወቅነው ፍልስጤም ገድሎ ነው። ጎልያድን የጌትን ሰው የፍልስጤማዊውን ሰው ቁመተ ረጅሙን ከልጅነት ጀምሮ ጦረኛ የሆነውን በሰውነቱ ብረት የተሸከመውን አንድም ቦታ የሌለውን እግዚአብሔር ቦታ ሰጥቶት መጥቶ የታወቀው ዳዊት በገደለውና ጀግና በሆነበት ሀገር ላይ ምጻተኛ ሆኖ ገባ። አሸናፊ ተብሎ ዳዊት እንዲታወቅ ያደረገው መድረክ ላይ ተሸናፊ መስሎ ገባ። አንኩስ የሚባለውን ንጉስ ጠየቀው ነው የሚለው መጽሐፍ ቅዱሳችን። ምንድነው የጠየቀው? እባክህ እዚህ አስቆየኝ፣ የገዛ ወንድሞቼ እያሳደዱኝ ነው እና እዚህ አንተ ጋር መኖሪያ ቦታ የለም ነው ትንሽ አረኑና ኑር በኔ ከተማ፣ በንጉሱ ከተማ መኖር ትችላለህ አሉ። ዳዊትም ተጠግቶ በንጉሱ ከተማ መኖር ጀመረ ይላል። አብረውት ከዳዊት ጋር ደግሞ በምድረ በዳ ጀምሮ ሲሰደዱ የነበሩ የከዱ ወንጀል ያለባቸው የንጉስ ብድር ያለባቸው ወንጀለኞች ሰው የገደሉ ምናምን ዳዊትን ተከታትለውታል እና የተወሰነ ሰው ይዞ መጣ ፍልስጤም።
ያ ጀግናው ዳዊት እልፍ ገደለ የተባለው ጎንበስ ብሎ ገባ ተሸማቆ እና መጽሐፍ እንደሚነግረን አንኩስን ለመነ አንኩስ ማለት የፍልስጤም አንዱ ግዛት ንጉስ ነው መሪ ነው እና ኑር አለው እየኖረ ግን አንድ ቀን ዳዊት እንዲህ አለው በአንድ ከተማ መኖራችን ጥቅም የለውም የሆነ ጥግ ነገር የለህም ዛጣል ነገር አታራ አንድ ከተማ የንጉስ ከተማ እንዴት እንኖራለን እየተሸማቀኩ ነው አይነት ነው ላንተም ደህንነት ሲባል ወደዛ አርገኝ እኔን በቃ ሄዳለውና ጺግላግ የምትባል ከተማ ሰጠው ዳዊት ወደ ጺግላግ መጣ ይላል አሁን የነገርኳችሁ እንግዲህ ከአንደኛ ሳሙኤል ጀምሮ ከምዕራፍ 16 የጀመረ ታሪክ ነው እስከ ምዕራፍ 30 ነው ማውመ ጥግ ሰጠው እና ዳዊትም ይላል መጽሐፍ ቅዱሳችን ሄድ ብሎ ገፋ አርጎ መርኮ ማርኮ ጠላት መጥቶ ይመጣና ግዛቱን ያሰፋ ነበር ይላል ዛዛ በማግስቱም ደግሞ ሄድልና በሰሜን በኩል ግዛቱን ሰፋ አርጎ ጠላት እንትን ብሎ ንብረት ማርኮ ምን ይመጣ ነበር ኢንጆይ ያረጋው መሰለው በቃ ይሄ እንዴ በቃ ምን አሳደደኝ እዛ ከሳውል ጋር ድብብቆሽ ይሄው እዚህ ሰፋ ያረኩኝ ግዛቴን ምርኮ እየማረኩኝ በቃ እዚህ መኖር ነው ሲል እግዚአብሔር ናካው ድጋሚ በጣም ሴትል ከሚያረግበት ለዚህ አልተጠራማ እግዚአብሔር ለምትሸነፉበት ጉዳይ እንዳትሸነፉ ከመከልከል ባለፈ ለጥቃቅን ድሎቻችሁ ማሳልፎ አይሰጣችሁ እንዳትሸነፉ ብቻ ሳይሆን እንዴት እንድታሸንፉ ይመርጥላችኋል ዳዊት በጣም በጥቃቅን ድሎች ኢንተርቴን ያደረገ ነው የሚመስለው ወደዚህ መሄዳል ያሸንፋል ወደዚህ መሄዳል ያሸንፋል በቃ መሲል እግዚአብሔር መጥቶ ነካረገው ምንድነው የተነካበት የእስራኤል ንጉስ ከፍልስጤም ንጉስ ጋር የሁለት ሀገራት ጸብ መጣ ጦርነት መጣ ስለዚህ የጌታ አለቆች ማን ነው የፍልስጤም አለቆች በሙሉ ተሰብስበው የፍልስጤም አለቆች ማለት ነው ወደ እስራኤል ሊዋጉ ሲወጡ ዳዊትም አንኩስ ጠራውና በልና ልንዋጋ ነው ማንን እስራኤልን ያሳለ ዳዊት እግዚአብሔር የጠራው ለምንድን ነው ለእስራኤል ንጉስ እንዲሆን ነው አሁን ግን ከሚያልፍበት የህይወት ዳገት ከረዘመበት የተስፋ ቃል የተነሳ ለተጠራበት አገር ጠላት ሆኖ ሊወጣ ነው ያሳደደውን ሳኦልን የሚገልበት እድል ያገኘ መሰለው ታያለ እንደም ትርጓሜ መጽሐፉ እንደዚህ ነው የሚለው የማደርገውን አሳያለሁ አለው ስለዚህ ተማምኖበታል አንኩስ ዳዊትን ያዘ አብሮት የነበሩ እነዛም ሰዎች አብረው ወጡ መጽሐፍ እንደሚነግረን ወደ ሰልፍ ይሄዱ በቃ ዛሬ ድል አገኘ ምናምን ይያሉ ይያለ ሲያዩ የፍልስጤም ሌሎች ሹሞች አንኩስን ጠሩትና ይሄ ማን ነው ዳዊት እኮ ዳዊት ማለት ጎልያድን ገሎ እልፍ ገደለ ተብሎ የተሰመረለት አውኩ እዚህ ምን ይሰራል በቃ ምን አሁን ቸገረው እጄ ላይ ወድቋል አለው የተዘመረለት እኮ ነው እኮ እኮ ታሪክ የነበረው ነው እኮ እና ከረንትሊ አሁን እጄ ላይ ወድቋል ከተስፋ ውጪ ነው ረዳት የለውም አጋዥ የለውም ማለት ነው የኔ ነው አለ ቢሆንም አሉት ይኸው ሲጠነቀቅ እግዚአብሔር ቢሆንም ሰልፉ በተፋፋመ ጊዜ ወደኛ እንዳይዞርብን መልሰው አሉት አረ ግዴላችሁ በፍጹም እና አንኩስ መጣና ዳዊት እንደምትወደኛ አቃለው እንደታዘዝከኝም ገብቶኛል ተመለሰ ለምን ተናደደ ዳዊት ይሄን አጋጣሚ አግኝቼ ወጋለው ስል አይ እኔስ ብትወጣ ከኔ ጋር ብትሄድ ደስ ባለኝ ግን አብረውኛሉ የፍልስጤም አለቆች ፈሩ አትነግራቸውም እንዴት አነግሬያቸዋለሁ ግን አልሆነም እና ተመለስ ታዘነ ዳዊት በቃ ምንድነው እግዚአብሔር ሲጠነቀቅ ዳዊት እየከፋው ተመለሰ እግዚአብሔር ሲጠነቀቅ ይሄ ጦርነት ማለት ሳኦልና ቤተሰቡ የሚሞትበት ነበር የእስራኤል ወንበር ባዶን የሚቀርበት ነበር ሾመውት ሊወጡ ይችላሉ ነበር እግዚአብሔር ግን የፈለገው ራሱ ድላችሁ ላይ ማንንም እንዳይገባ ሲፈልግ አጋልጡ ራሳችሁን ለዚህ ጌታ ቢያምም እጁ ላይ መሰበር ጤና ነው አይደለም በጣም እኔ እንትን አንዳንድ ቪዲዮዎች አያለሁኝ ይሄ ዩቲዩብ ላይ ነው ምናምን ሸክላ የሚሰሩ ሰዎች ጥፍጥፍ ያለ ጭቃ አፍንጫ አውጥተውለት ጀበና ይሆናል ምንም እኮ የሌለው ነው ግን እየመዘዙት አይደል እየተጫኑት ቅርጽ ያወጣል ምንም ባዶ የነበረ ነገር ሚዝ ይሆናል እቃ እጁ ላይ ነው ግን ይሄ የሚሆነው ለካ እግዚአብሔር የነገረውን የትንቢቱን ቃል የተስፋውን እውነት እየሰራው ነበር ለካ እያወጣው ጀታ እያወጣለት የንግስናን ማንነት እየሰራበት ነበር ዳዊት ከፍቶት ተመለሰ ምን አይነት እድል ነው
እኔ መሰለ አግኝቼ ሲል እግዚአብሔር ተጠነቀ እግዚአብሔር ለድላችሁ ሲጠን የሚመስለንኛ እንዳንሸነፍ ብቻ የሚጠብቀን ነው እንደዛ ነበር ለረጅም ጊዜ የሚመስለኝ እንዳልሸነፍ የሚከላከልልኝ አምላክ እንዳለኝ ብቻ ነበር ማሰቡ ለካ ድሌንም ለካ ይፈትናል ለራሱ እግዚአብሔር እንዴት ማሸነፍ እንዳለብኝ ይመርጥልኛል አሜን ይሄ ነገራችሁ ነው እንጂ ዳዊትም ወደ ጺቅላግ ተመለሰ ምዕራፍ 30 ደረስን አሁን ያነበብነው የመጨረሻው ድቅድቅ ለሊቱ ነው ይሄ ባይዘ ከዚህ በኋላ ዳዊት ወደ ወንበሩ ነው የሚመጣው የማንንም እጅ ያልሰራው መንገድ ሰማይ ብቻ ይሰራው የመጨረሻ ነውና ዳዊት ወደ ጺቅላግ በቃ ተውት እንደውም ተውት በቃ እንመለስ ወደ ቤተሰቦቻችን ብለው ሲመጡ አሁን ያነበብነው ታሪክ ሆኗል ከተማዋ ጋይታለች ሚስቶች የሉ ልጆች የሉ ከብቶች የሉ ከተማዋ ነዳለች አመድ ተጠበቃቸው የት ይሄዳል ድርብርቦሽ አይጨንቅም ወይ የምትሉበት ቀዳዳ ስታጡ የሚተነፈስበት አየር ሲጠፋ ሁሉም የተመረዘ ሲሆን ከናት ተሰዱ ከአባት ተሰዱ ከወንድም ከእህቶቹ ከቀየው ተሰዱ ከሚፈልገው ሰፈር አስወጥተውት መኖር እንዳይችል ከልክለውት እየተሳቀቀ ብሎ ፍልስጤም ቢመጣ እሱንም ቦታ ድርሻ ሲያሳጡት የተከለለበት ከተማ ብቻውን ሲነድ እድሌ እኮ ነው የሚያስብለው በሞትስ ነው እኮ የሚያስብለው በቃኝ እኮ ነው የሚያስብለው ነው ያሉት እነሱ የማልቀስ ኃይል እስኪያጡ ድረስ አለቀሱ አይገባኝም እንዴት እንደሆነ ማስረዳት አልችልም ትልቅ ሐዘን እንደሆነ ነው ማቀው ለማልቀስ ኃይል እስኪያጡ ድረስ ልብሳቸውን ቀደዱ አዘኑ ጮሁ በቃ ምን ይደረጋል ቢባባሉስ ዳዊት አይዞ አብረን ነው ይሄ እንግዲህ የደረሰብን አብረን ወተናንል እንደይሆን ነው በልን ተጋገዝ ሮጥ ብለን ሄደን እናሸንፍ ደግሞ እንዳይሉት ተመካከሩና ብንወግረው ሳሉ ደግሞ አብረውት ወጣው ለጦር የተመለሱ ሰዎች ፊታቸውን አዙረው ድንጋይ ፈለጉ የት ሄደ ይሄ ሰው ጉዳዩ እኮ የጋራ ነው አብረው እኮ ነው የተጨነቁት ምንም ጠፋ እኮ ነው የምላችሁ ወዳጅ የለ ሀገር የለ ሰፈር የለ እናት የለ አባት የለ ሚስት የለ ልጆች የሉ ንብረት የለ አብረውት ይወጡ እንኳን የጦር አጋሮቹ ፊታቸውን አዞሩ ምን ቀረ ሁሉንም ነጠቁት ሁሉንም ወሰዱበት ሁሉም ፊቱን አዞረ ሁሉም ተስፋ ቆረጠበት ድንጋይ አነሱ ማለት ተስፋ ቆረጡበት ማለት እንደውም አልተቀባህም አንተ ነው እኮ አትጠቅምም አንተ ሊወግሩት ስለተመካከሩ ዳዊት እጅግ ተጨነቀ የት ደገፍ የሚልበት አጣ ተንፈስ የሚልበት ጠፋ ግን ቀጥሎ ይነግራል አሃ ሚል አይመስላችሁ አማኝ እኮ አሃ በሚል ነው ይኖር ነው እኮ ሁሉም ተረጋግቶ ሁሉም አንቆ ሁሉም ብለን ነው እኮ ያለፍነው ምን አለ ማን ሞክር አሃ ብለን አረ በረከክ ይቀራል ለካ ሰይጣን ማይሰርቀው አለ ለካ ተሞክሮ ተብሎ ለካ የማይወድቅ ብርቱ አለት አለ ለካ ዳዊት ግን በአምላኩ ለካ አምላክ አለ በቃ ይሄን ነው እንደዚህ ነው ልላችሁ የመጣ አረ አምላክ አለ እንዲሁ ለማለት ነው የመጣው አረ አለ ወዳጅ እንጂ የጠፋው አጋዥ እንጂ የጠፋው መካሪ እንጂ የጠፋው አብሮም ይሆን እንጂ የጠፋው አረ አለ በዙፋኑ የተቀመጠ ያልተለወጠ መንገዳችሁን እየሰራ ያለ ህይወታችሁን እያቃና ራሱ ዳዊት የተናገረውን ታስታውሳላችሁ አምላኬም አንተ ነህ አለው አይደል አምላኬ አንተ ነህ ከዛስ እጣዬንም ታጠናለህ ሸማራ ፈላ ፕራዛካታ ዲያማ እድል አኖረኝም አለ ዳዊት እድል አኖረኝም አጋጣሚዎች ተገጣጥመው አይደለም የምኖረው እጣዬን የምታጠናው አንተ ነህ እጣዬ ሲወጣ አንተ ላይ ነው ያወጣ ማላቫራ ማሳባራ ዲያላ አራለ ቼክ አርጉ ግዴላችሁም የተቀየረው የወዳጅ ፊት ነው የተለወጠው የተሰበሰበው የጓደኛችሁ እጅ ነው ቼክ አርጉ አምላካችሁ ግን ሊያበራት አራለ ማይሰረቅ ሀብት የማይነጥፍ ዘመን የማያቀይረው
በጊዜ ብዛት የማይደክም ሁልጊዜ እጆቹ ብርቱ የሆኑ ረዳሃለሁ ያለ ረዳሻለሁ ያለ አልጥልህም አልተውሽም ያለ እስከነገርኩን እስከፈጸመልህ ድረስ እኔ ካንተ ጋር ሆናለሁ ያ አራለ ግዴላችሁም ቼክ አርጉ ይሄው ቃሉ ነው እኮ የሚላችሁ አራለ የሚያበረታ እኮ ነው የሚላችሁ አመድ እያለ የሚያበረታ ጭሱ እያለ የሚያበረታ ችግሩ እያለ የሚያበረታ ሰፈር ቀይሮ አይደለም የሚያጎብዛችሁ ቦታ ቀይሮ ወዳጅ ቀይሮ አይደለም በእነሱ መካከል ጉልበታችሁን እንደ ንስር የሚያድስ ሕያው የሆነ አለ አራለ ልብ ጣል የሚደረግበት አለ አትሳቀቁ አይለወጥ እሱ አቬሎ ፕራዛና ማሻዲያ ማሃዳዲያ ላቬና ማሃዶ ስትወዱት በሰቀቀን አይደለም ይቀየር ይሆን ብላችሁ አትፈሩም ፍቅሬን ዲዘርቭ አያረገው ይሆን ይሄ ነገር ይገባው ይለወጥ አረ እንደሱ አይሰጋም ቀድሞ በመውደድ የታወቀ ቀድሞ በመርዳት የታወቀ ቀድሞ መጽናኛዬ አለ አራለ ቤቴን ሞልቶት አራለ ድል መንሻዬ አባጋታ አባሳዳት ያላፋና ማጋታ አባራት ያላፋና ባራቴ ያላፈና ማጋቶ ረባጋቻና ማናዲ ያላባ ብቸኝነት አይሰማኝም ብቻዬን አይደለሁም መጽናኛ ስሙኝ እኔ ቤተሰቦች ከማንም ነጥሎ ብቻውን ማጎበዝ እንደሚችል ሊያስተምራችሁ ሲወድ ከታመናችሁት ከቅርቡ ጀምሮ ነው የሚነጥላችሁ ከተደገፋችሁት ቅርብ ከሩቅ ማይጠበቃል የሩቁን ማይጠራት ግምት ራሱ አለው አይ የሩቅ ችግር ማያቃችሁ ሰው ቢጣላችሁ ተደናግጣላችሁ ከቅርብ ይጀምራል ከሱ የተሻለ ቅርብ እንደሌለ ሊያስተምር በነገር እርግጠኛ ናችሁ አዎ እና የተነገራችሁ ነገር ይፈጸማል አዎ በእንደዚህ ትርምስምሱ ቦታ ሀገር አይደንቅም ባልተረጋጋ ኢኮኖሚ አይገርምም በጣም ግራ በሚያጋባ ፖለቲክስ አዎ እየጨመረ በሚመጣ በጣም ብዙ ነው እንዴት ሲባል በማይለወጥ አንድ ቤተሰቦች በጣም ዝም ብሎ የማይጨበት ተስፋ አይደለም የምነግራችሁ ደሞዝ ይጨምራል እላችሁ አልመጣው ባይጨምርስ በጣም ኑሮን የሚያሸንፍ ገንዘብ ስለነበረ ነው እንዴ ይችላል ኑር ነው አንዳንድ ነገሮችን ወደ ኋላ መመለስ ይጠይቃል ማየት ይጠይቃል በጣም አቅሙ ስለነበረን አመጣጥለን አቻችለን ኖረን አናቀም ከኖራችሁ በጎነት ነው ይብዛላችሁ እኔ ምንም ግድ የለብኝም የአማይ መሰረት ግን የተረጋገጠ የሆነ ነገር አይደለም ታማኝ የሆነ አንድ ነው የምናቀው ቢደገፉበት ስጋት የማይገባ እና አሁን የሄዱ ሰዎች ይመለስ ባይመለሱስ ልላችሁ ነው የመጣሁት አሞወደ ሰው የጣላኝ ሰው እንደገና ይወደኛ ባይወደኝስ ነው ልላችሁ የመጣሁት አሁን ይወዳችኋል የሚሉት እንቢት አይደለም ይችላል ባይወድህስ አሁን የጠየቅኩት ባይመለስስ ለመኖር ምክንያቱ መልስ አይደለም መልስ ከመኖር ኋላ የሚጨመር እውነት እንጂ ትኖሩ መሰረታችሁ መልሱ አይደለም ጥያቄው ራሱ የመጣው ከናንተ የተነሳኩ ስለኖራችሁ ነው ጥያቄ የመጣው እናንተ ባትኖሩ ይሄ ጥያቄ በእናንተ ላይ ሊኖር አይችልም ነበር ከናንተ በላይ ባልሆነ ጉዳይ ከናንተ ቀጥሎ በመጣ ጉዳይ መኖሬን አልመሰረትም እኔ ያለሁት ታማኙ እጅ ላይ ነው አዎ ለመኖር የሚያስፈልገኝ አኗሪ እግዚአብሔር እንጂ ጥያቄው መልስ አይደለም እግዚአብሔር ከጥያቄውም ከመልሱም በላይ ነው አይመልስም ይያልኩ እየመለሰ ቀጥላለሁ ባይመልሰው ግን የመኖር ስጋት ውስጥ አልገባም ምን ማለት ነው መንገድ ሁሉ ለኛ መንገድ አይደለም ዝግ መንገድ ሁሉ ዝግ አይደለም ለኛ
መጽሐፍ ሲነግረን ምንድነው የሚለን? በሚግዶላና በፊሮሃት መለሳቸው እኮ ነው የሚለን ዘጸአት መጽሐፍ ምዕራፍ 14 ላይ መንገድ ነበር ቀና መንገድ መለሳቸው በምድረ በዳ ቅድም ከያብጼ ጋር እየመጣን ይሄን በምድረ በዳ መራቸው ይሆናል ይራሱ በጣም እየተደነኩ ነበር ዛሬ ቤት ሆኜ በምድረ በዳ መራቸው እኮ አይባልም ምድረ በዳ የሚመራበት አይደለም እኮ በምድረ በዳ ጨረሳቸው እኮ ነው የሚባለው ይሆነው የሚችለው የለማ በቂ አቅርቦ 600,000 ህዝብ ምን ታረጋዋለህ 600,000 ህዝብ ለቁጥር ይበዛል ለሰውም አይሆንም 600,000 ህዝብ ያለ ስንቅ 600,000 ህዝብ ያለ ውሃ 600,000 ህዝብ ያለ ጠባቂ 600,000 ህዝብ ያለ ማደሪያ እንዴት ትችለዋለህ አየ ጉዳዩ የጥያቄው መልስ አይደለም እንጀራ አይደለም ይሄንን ህዝብ የሚያኖረው መኖሪያ የዘላለም አምላክ ምን ይያልኳችሁ ነው ጥያቄያችሁን ብቻ ብለጡ አይደለም እምላችሁ መልሱንም ብለጡት ችግሩን ብቻ አይደለም መፍትሄውን ብለጡት የሚያኖራችሁ የተስተካከለ መሬት ይላ ባህር ዘጋቻቸው ብሎ እኮ ነው ፈርዖን የመጣው ስሙኝ ምዕራፍ 14 ላይ ባህር ዘጋቻቸው ብሎ መንገድ የለም ብሎ ሶስተኛ የጫነ ሰረገላ አይደል 600 የመጨረሻው ኃይለኛ የተባለው ሰራዊት ከፈርዖን ቤት ተጨምሮ መጡ ለምን መንገድ የለም ብለው አልገባቸው መንገድ አይደለም ይሄንን ህዝብ የሚያኖረው የሚያሻግረው የተስተካከለ መንገድ አይደለም መንገድ ባይኖር አትጠራጠሩ እግዚአብሔር ካለ ነው መዝሙረኛው እንደዛ አይደል ያለው አንተ ተራራ ምን ሆነ ነው የዘለልከው እናንተስ ኮረብቶች እንደሚዳቁ ያረጋችሁ እንደሚዳቁ ምን ማለት ነው በቃ እንደዚህ ሆናችሁ ምን አግኝታችሁ ነው አንቺስ ባህር የሸሸሹ ምን ሆነሽ ነው አለ አሃ ከእስራኤል አምላክ ፊት ማን ሊቆም ማጥናት ያለባችሁ የመንገዱን አይነት ያየሩን ሁኔታ አይደለም ከኔ ጋር አለ አራለ ለዛችሁ በቃ አራ ምን ሆናለሁ በቃ ምን ሆናለሁ አንተን አግኝቻለሁ ወደርስ ትጨነቅ ወጀቡ ሲበዛ እኔ አንተን ይዣለሁ የዘላለም ተስፋ በቤት አለው እስካሁን ተጉዤ እየዘማመርኩኝ በገናዬን ይዤ ምን ሆናለሁ በቃ ምን ሆናለሁ አባራዲያ ለባጋዳ ባላባራ ተደግፌሃለሁ ተደግፌሃለሁ ስለዚህ አመልክሃለሁ በቤት ገና ኖራለሁ ምን አጥቻለሁ ማረፊያ አንተነ ተመካው በስም የዚህ ዓለም ሰዎች በሚያልፈው ሲመኩ የሰውን ማንነት በገንዘብ ሲለኩ እኔ ግን ባንተ ልመካ በማታልፈው ጌታ ስለምታዋጣኝ የማታ ተደግፌሃለሁ እኔ አለሁ ተደግፌ ስለዚህ አመልክሃለሁ በቤቴ ምን አጥቻለሁ
ገና ኖራል ማረፊያ ማረፊያ አንተነ መኖሪያ አንተነ ተመካው በስ እስኪ ጮክ በሉና የቀረ አለኝ በሉ እስኪ አይ በሉ በደም የቀረ አለኝ እንኳን በጊዜ ለየናቸው አንዳንድ ነገሮች እድሜያቸው እንደ ጥላ እንደ ጤዛ መሆኑን እንኳን በጊዜ አወቅን ሩቅ እንደማያዘልቁ አንዳንድ ነገሮች እንኳን ገባን ገዳዮቻችንን እንኳን ለየን ከሰው እንዳልሆነ ታውቃላችሁ ማወራው የሆነ ሰው አይምሯችሁ ላይ እንዳይመጣ እያልኳችሁ ያለው የሆነ እንደሱ አይ እንኳን አወቅን ኢንጀነራል ምሽግ አምላክ እንደሆነ መኖሪያ እግዚአብሔር እንደሆነ ምን በረታበት እውነት እግዚአብሔር እንደሆነ እንኳን ቀድሞ ገባን ይዘን ኋላ ተተውን ቢሆን ወዴት ነበር ዳዊት የወጣው ወደ ዙፋኑ እግዚአብሔር ብቻውን ይዞት የማንም አያቸው አብረውት የተሰደዱ ሰዎች የጭንቅ ቀን እንደማያዋጡት ገባው አኪናሆምም ከዛሳ አቢጊያም እንደማይሆኑት ልጆቹ አባባ ያሉ ሰዎች የጭንቅ ቀን ደርሰው ሊረዱት እንደማይችሉ ገባው ልብ ማረፊያውን በእግዚአብሔር ላይ ካደረገ አይሰበርም አልተጨነቀም አላለንም አልዋሸንም መጽሐፍ ቅዱስ ዳዊት እጅግ ተጨነቀ ነው የሚለው ግን በአምላኩ በእግዚአብሔር ልቡን እንድትበረቱ አገር አይቀይርም ዳዊት የበረታው ልጆች ተመልሰው ሚስት ተመልሰው ንብረት ተመልሶ ከተማዋ እንደገና ታጥራ አይደለም እየጨሰ ያለ ከተማ ላይ በረታ ምን ያልኳችሁ መሰላችሁ ሳይመልሰው ማበረታት ይችላል እንዳለ ነገር ይሆናል አይደንቅም እሱ እኮ ነው የሚገርመው ችግሩ ያለን ሰው ይበረታል አይገርምም አምላካችሁ ከመልስ ይበልጣል የመልሱ ቀን መዘመርማ አማኝ መሆን አይጠይቅም ማንንም ይሆነዋል እንደነ ማርያም በተከፈለ ባህር ከበሮ ማንሳት እምነት አይጠይቅም ከበሮ ያነሱ እጆች ውሃ ሲመራቸው ድንጋይ ያነሱ አይደል ማራ እዛኮ ባህር ተከፍሎ እልፍ ብለው ሲጠጡ ውሃ መረረን አሉና ማራ ብለው ሞት አለበት ይሄው ብላ ድንጋይ አንስተው ሙሴን ሊወግሩት ተማከሩ ባህር ሲከፈል የተነሳ ከበሮ አያዋጣም ከባህሩ መከፈል በፊት የተነሳ ከበሮ ነው የሚያዋጣው እግዚአብሔርን አብልጣችሁ ውደዱት ከችግሩም ከመልሱም ከመፍትሄው የመጨረሻ የቀራችሁ ልንገራችሁ ኤፉድ አለ ጸሎት አለ በአምላኩ በእግዚአብሔር ልቡን አበረታ ከዛስ አብያታርን ጠራውና ኤፉድን አንጣልኛለሁ በዚህ ሁሉ ትርምስ መሃል የመንበርከክ አቅም ማይ ጋድ ኤፉድ ይዞ ብርክክ አለ አመድ ላይ እፍ ብሎ አስባችሁታል ልጆቻቸው ሲስቁ የሚውሉበት ከተማ ነዶ ያለ ልጅ የወደመ ከተማ መሃል በረካክ ጸሎት አለ ባላስቸግራችሁ ነው አጠገባችሁ ያለው ሰው ናቅ አድርጉትና ጸሎት አለ አይ ማስተዋወስ ያለው ጸሎት እኮ አለ በሉት አይደንቅም እኩል አልቀሰን ውለን ከጓደኞቻችን ከአሕዛብ ሰዎች ጋር እቤት ስንገባ በመንፈስ ቅዱስ አማካኝነት ተንበርክከን ችግሩ ሳይለወጥ በማግስቱ እንደ ትላንት ወሬ ሊቀጥሉ ሲሉ እኛ ግን ስቀናል በመሃል ምን ገባ ሲሉን ጸሎት ሳባርኩ በሉ የፈረሰው መስዋዕት ሆኖ ተጋግኑት አለ ሰማይ በፊታችሁ እንዲከፈት የሚያስችል ሕያው የሆነ ድልድይ እግዚአብሔር የሚሰማበት ቦታ አይደንቃችሁ ድንጋይ ይዞ ጥርሱን በሚያፏጭ ሰው መሃል የመንበርከክ ጸሎት አለ ይለካ አማይ ምን አለው አትሉኝም ጸሎት በጣም እኮ የሚደንቃብታችሁ እኮ ነው የሚደንቃብት እኮ ጸሎት አንደኛ ጴጥሮስ መጽሐፍ ምዕራፍ 5 አይደል እንደዛ የሚለው እርሱ ስለናንተ ያስባልና
ከዛስ የሚጨንቅ ነው ማለት ነው አይደል? የሚያስጨንቃችሁን ሁሉ እርሱ ላይ በሉ የምትጥሉበት ቦታ አለ። ለምን ተሸክማችሁ ትዞራላችሁ? ሊሊታችን ሲዘምር ነው አይደል? ጸሎት አለልኝ አለች። ለእግዚአብሔር ነገርኩት በቃ። ይሄም እኔ በጣም ነው የምደነቀው እኮ እግዚአብሔር አለልኝ በቃ። ከዛስ ለእግዚአብሔር ነገርኩት በቃ ሰማኝ በቃ። የኔ ቤተሰቦች ሰይጣን ከችግራችሁና ከመልሳችሁ በላይ የሚፈራው ለእግዚአብሔር ያላችሁን ልብ ነው። እንዲህ ባለ ትርምስ መሃል ይጸልያል። ይሄው መጽሐፍ ቅዱሳችን ምን እንዳለ ታስታውሳላችሁ? የፉዱን ይዞ ልውጣ፣ ሰይፍ ኮጁ ላይ ያለ ጦር እኮ ይዟል። ልውጣ ይባላል። ሰይፍ የያዘ ሰው በሉ ቀስተኞች፣ ጦረኞች ኑ እንትን የምትይዙ በሉ በዚህ በኩልና እኮ የሚያሰማራ ሰው እኮ ነው። አይ የሚያሰማራኝ አለ። ልውጣ ልከተላቸው ፈጽመህ ትሰጠኛለህ አለው። ምን ማለት እንደሆነ ታውቃላችሁ? አይ አትውጣ ቢለው ሊቀር ነው እኮ ባለሙሉ ስልጣን ነው እያለው። ጌታ ሆይ እባክህ ዓይኖቻችንን ክፈተው፣ እባክህ እንደገና እንድናይ ይርዳን። ልውጣ ልከተላቸው፣ እግዚአብሔርም ሂድ ውጣ ፈጽመህ ተከተላቸው፣ ምርኮንም ፈጽመህ ትማርካለህ። እኔ ቤተሰቦች ግዴላችሁም ቼክ አድርጉ። ይቀራል ብትን ሲል ይቆያል። ዓይኖቼን ወደ ተራሮች አነሳው አላደል ረዳቴ ለካ ረዳቴ ተራራ ላይ አይደለም። ተራራ ማለት የሚታይ ዓይን የሚሞላ አይደል? በቃ ከሌ ለማለት የሚመች ነበር፣ ግን ከቃል መጣለ። ለካ ረዳቴ ተራራውን ከሰራው ራሱ ከተሰራበት ትልቁ ከተሰራበት ከእግዚአብሔር ዘንድ እግዚአብሔር ከእናንተ ጋር